የ6ix9ine እናት ቤት ውስጥ ዝርፊያ እየተካሄደ በነበረበት ወቅት በጠመንጃ አፈሙዝ ተገድለው ነበር። አሁን ላይ ሁሉም ሰው የሚጠይቀው ጥያቄ 6ix9ine በፈጠረው ጥበብ ምክንያት እናቱ ለሞት ተቃረበች ወይስ ትኩረት ለማግኘት ሲል ራሱ ያቀነባበረው ድራማ ነው የሚል ነው። የእምነት አይን 16 ቀን 2025 6ix9ine በቁም እስር ላይ እያለ ከጃክ ዶኸርቲ ጋር በቀጥታ ስርጭት ላይቭ ስትሪም ላይ ነበር። ፖሊሶች 6ix9ine ሥራ ስለሚቆጠርለት ቤቱን ለቆ ለቀጥታ ስርጭቱ እንዲሄድ ፈቅደውለት ነበር። ነገር ግን 6ix9ine ከጃክ ጋር በስርጭቱ ላይ እየተጨዋወተ እያለ 4 ሰዎች ወደ ቤቱ ሰብረው በመግባት እናቱን ታጋች አድርገው ያዙ። እንደ ፖሊስ መረጃ ከሆነ ስለ ቤት ዝርፊያ ጥሪ እንደደረሳቸው ወደ 6ix9ine ቤት አምርተዋል። ፖሊሶች እዚያ ሲደርሱ ግን ዘራፊዎቹ ቀድመው አምልጠው ነበር። የ6ix9ine ጓደኞችና ቤተሰቦች ለፖሊስ እንደተናገሩት ጭምብል የለበሱና ጠመንጃ የታጠቁ 4 ሰዎች ወደ ቤቱ ሰብረው በመግባት የ6ix9inen እናት በጠመንጃ አስፈራርተው ውጭ ካቆሟቸው በኋላ ቤቱን ዘርፈዋል። ሰዎቹ ጥሬ ገንዘብና የመኪና ቁልፎችን ይፈልጉ የነበረ ቢሆንም በትክክል ምን ይዘው እንደወጡ እስካሁን አልታወቀም። ፖሊሶች ዘራፊዎቹን ለመከታተል የሰለጠኑ ውሾችን K9 ዩኒት ቢያሰማሩም ማንንም ማግኘት አልቻሉም። የሁኔታው አስገራሚ ነገር 6ix9ine የሚኖረው የራሱ የጥበቃ ቡድን ባለውና ጥበቃ በሚደረግለት መንደር ጌትድ ኮሚዩኒቲ ውስጥ መሆኑ ነው። ዘራፊዎቹ ወደ ቤቱ ከመግባታቸው ጥቂት ሳምንታት በፊት ትራፕ ሎርድ ሮስ ለቃለ መጠየቅ ወደ 6ix9ine ቤት ሄዶ ነበር። አካባቢው ምን እንደሚመስልም አሳይቶ ነበር። ትራፕ ሎርድ ሮስ ሰፈሩ ምን ያህል አስተማማኝ እንደሆነና እዚያ ሄዶ ሞኝነት ለመሞከር እንደማይፈልግ ገልጾ ነበር። ሮስ እንዲህ ብሎ ነበር፣ እሺ ወደ 6ix9ine ሰፈር እየገባን ነው። አልዋሻችሁም፣ ይህ ሰውዬ እውነተኛ ጥበቃ አለው። ትልቅ በርና የፊት መቆጣጠሪያ ያለው ሰፈር ነው። እዚህ ውስጥ ብዙ የሚያማምሩ ቤቶች አሉ። በጣም የሚገርም ነው። በእርግጠኝነት በጥሩ ሁኔታና በሰላም ነው የሚኖረው። እዚህ መጥቼ ልጫወትበት አልፈልግም። ይህ ዝርፊያው የተቀነባበረ ነው ለሚሉ ሰዎች ሌላው ምክንያት ሆኗል። ከ6ix9ine ቤት ውስጥ በተቀረጸው ቪዲዮ ላይ ዘራፊዎቹ የሚሰረቅ ነገር ፍለጋ ቤቱን ሲያተራምሱ አንድ ውሻ ጭራውን እያወዛወዘ ሲዘዋወር ይታያል። አንዳንድ ውሾች ዝምተኛ ሊሆኑ ይችላሉ፣ ነገር ግን ውሻው በቪዲዮ ላይ ደስተኛ መስሎ መታየቱ ለብዙዎች እንግዳ ሆኖባቸዋል። ውሻው ዘራፊዎቹን ያውቃቸዋል፣ ለዚህ ነው ያልጮኸው የሚሉ አስተያየቶች ተበራክተዋል። በተጨማሪም በሌላ በኩል የተቀረጸው ምስል እንደሚያሳየው የታጠቁት ሰዎች ከ6ix9ine እናት ጋር ምንም እንዳልተፈጠረ ሁሉ በዝግታ ሲራመዱና ውሻውም ሲከተላቸው ይታያል። 6ix9ine ወሬውን ለማስተባበል ማህበራዊ ሚዲያ ላይ ብቅ ቢልም ንግግሩ ግን ዝርፊያው ለትኩረት የተደረገ መሆኑን ለሚያምኑ ሰዎች ተጨማሪ ምክንያት ሆኗል። እንደ 6ix9ine አባባል ቤቱ የተዘረፈው አንድ ሰው እሱ ከጃክ ዶኸርቲ ጋር በቀጥታ ስርጭት ላይ መሆኑና ቤት አለመኖሩን ስላወቀ ነው። 6ix9ine እንዲህ ብሏል፣ I'm home all the time. I'm on house arrest. So y'all take the opportunity that I'm not home. Y'all see me on live stream with Jack Doherty in Miami, and y'all do that. That's pussy shit. That's whack. Get no coupon for. I don't think nobody respects that shit. 6ix9ine ሰዎቹ እሱ እስኪወጣ ተጠብቀው እንደዘረፉት ለማስረዳት ቢሞክርም እሱ እዚያ አለመኖሩን ግን ለምን እንደሚጠበቁ ግን ግልጽ የሆነ ምክንያት የለም። 6ix9ine ሁሌም ቢሆን ምንም አይነት ጥበቃ ሳይኖረው እንደሚንቀሳቀስ ይናገራል፣ ምንም እንኳ ብዙ ጠላቶች ቢኖሩበት። በጂም ውስጥ ተደብድቦ የወደቀውም በዚህ ምክንያት ነበር። በተጨማሪም 6ix9ine ወንጀለኛ ፌለን ስለሆነ ከእንግዲህ ጠመንጃ መያዝ አይችልም። ስለዚህ ሊዘርፈው የመታን ሰው መክቶ አይተኩስም ነበር። የ6ix9ine ወንድም በኤፕሪል 2025 የጠመንጃ ፈቃዱ ተሰርዞበታል። ምክንያቱም ጠመንጃ ወደ 6ix9ine ቤት ይዞ በመምጣቱ ነው። በማርች 2025 የፌዴራል ወኪሎች የ6ix9inen ቤት በረበሩበት ወቅት ጠመንጃና አደንዛዥ እጾች አግኝተው ነበር። ብርበራውን ምን እንደቀሰቀሰው ባይታወቅም ማስረጃ ሲፈልጉ 6ix9inen ለ6 ሰዓታት በካቴና አስረውት ነበር። የተገኘው ጠመንጃ የወንድሙ ቢሆንም ወደ 6ix9ine ቤት ይዞት በመምጣቱ ዳኛው የጠመንጃ ፈቃዱን ከሙተውታል። በተጨማሪም 6ix9ine ሁሌም ውድ ጌጣጌጦቹን ያሳያል። ስለዚህ አንድ ሰው ሊዘርፈው ቢፈልግ እሱ ቤት እስኪወጣ ከመጠበቅ ይልቅ በአካሉ ላይ ያሉትን ሰንሰለቶችና ሰዓቶች ቢቀማው የበለጠ ትርጉም ይሰጥ ነበር። የእናቱ በጠመንጃ መታገት ለ6ix9ine ትልቅ ጥቅም ሆኖለታል። ምክንያቱም የፍርድ ውሳኔው ሴንተንሲንግ እንዲራዘምለት አድርጓል። በጁላይ 2025 6ix9ine ቤቱ በተበረበረ ጊዜ በተገኘው MDMA እና ኮኬን ክስ ጥፋተኛነቱን አምኖ ነበር። በሴፕቴምበር 2025 ደግሞ ጂም ውስጥ ሰውን በመደብደቡ ፍርድ ቤት ቀርቦ ነበር። አንድ ሰው ጂም ውስጥ ሰላይ፣ ከዳተኛ፣
ስኒች እያለ ስላበሳቸው 6ix9ine እና ጓደኛው ግለሰቡን ደብድበውታል። 6ix9ine ግለሰቡ ጠመንጃ ነበረው በማለት ለራሴ መከላከያ ነው ቢልም ዳኛው ግን አልተቀበለውም። 6ix9ine ከ2019 የናይን ትሬ ብለድስ ክስ ጋር በተያያዘ አሁንም በክትትል ላይ ነበር። አሁን ደግሞ የይቅርታ ደንቦችን በመጣሱ ተጨማሪ እስራት ይጠበቀዋል። የ6ix9ine የራፕ ሥራ በጣም የከዘከዘ ሲሆን በ2025 ጥቂት ዘፈኖችን ብቻ ነው ያወጣው። በዘፈኖቹ ውስጥ ግን የይቅርታ ደንቦችን ስለመጣሱ ይናገራል። በይቅርታ ላይ በሆንም አሁንም ሰዎችን እመታለሁ፣ እውነቱን ስለማትወዱ ሰዎችን ለማዘናጋት በቀልድ ትቀይሩታላችሁ ይላል። በጃክ ዶኸርቲ ጋር በነበረው ስርጭት ላይ የፍርድ ውሳኔ ሊሰጥበት ስለሆነ ይህ የመጨረሻው ስርጭቱ ሊሆን እንደሚችል ተናግሮ ነበር። አቃቤ ሕግ የ9 ወራት እስራት እንዲፈረድበት የጠየቀ ቢሆንም ዳኛው ግን ሊጨምር ወይም ሊቀንስ ይችላል። ውይይቱ እንዲህ ነበር። I think you're my last string. Really? Yeah, because I get sentenced on Thursday. Dang, how long do you think you'll be in The jail for? prosecutors asked for 9 months. But the judge could go under that and over that. ነገር ግን ቤቱ ከተዘረፈ በኋላ የ6ix9ine ጠበቆች ቤተሰቡን ወደ ሌላ ቦታ እስኪያዛወር ድረስ የፍርድ ውሳኔው እንዲቆይ ዳኛውን ጠይቀዋል። ዳኛውም ጥያቄውን ተቀብሎ አራዝሞለታል። በዚሁ ወቅት 6ix9ine በኪክ የቪዲዮ ስርጭት ፕላትፎርም ላይ ለመስራት የ7 ሚሊዮን ዶላር ስምምነት መፈረሙ ተሰምቷል። ጃክ ዶኸርቲም መኪናውን አጋጅቶ ጓደኛውን ለሞት ሊያደርስ ለጥቂት በመቃረቡ እስኪታደድ ድረስ በኪክ ላይ ይሰራ ነበር። ከ6ix9ine ጋር በነበረው ስርጭት በፊት ጃክ ማያሚ ውስጥ በአደንዛዥ እጾችና ፖሊስን በመቃወም ታስሮ ነበር። ከ6ix9ine ጋር በነበረው ስርጭት ላይም የራሱ የእስር ቤት ፎቶ መግሾት ያለበት ቲሸርት ለብሶ ነበር። ይህ ሁሉ ዝርፊያ 6ix9ine ስሙ በዜናዎች ላይ እንዲነሳና ከእስር ቤት እንዲቆይ የተቀነባበረ ሊሆን እንደሚችል ይገመታል። እናቱ በእሱ ጠብ ውስጥ ስትገባ ይህ የመጀመሪያው አይደለም። 6ix9ine ከናይን ትሬዎች ጋር በነበረበት ወቅት አንድ ሰው ከመኪና ወርዶ እናቱን ለመጥለፍ ሞክሮ ነበር። እናቱ በጮኸችው ጩኸት ማምለጥ ችላለች። ሆኖም 6ix9ine አሁንም አካሄዱን አንቀየረም። እናቱን ለመጥለፍ ከሞከሩ በኋላም አደገኛ እንቅስቃሴውን እንደቀጠለ ለዲጄ ቭላድ ተናግረዋል። ቃለ መጠይቁ እንዲህ ነበር። So your mother was walking your dog, and what happens? And niggas try to hop out of the car. And do what? Just grab her? Yeah, it came out in the case. It's public. Okay, so what happened when they tried to grab her? This is an older No, woman. my mom screamed. Like, she screamed. It was in the public. It was right under Broadway. How did the conversation with you and your mother go after that? Because that's one thing to go through what you're going through, That's but what I'm saying. Bro, this is what I'm saying. Everything's your going mom. on, and I'm still outside wilding like me. You know what I mean? የሚገርመው ነገር እናቱ ከጠመንጃ ከመታገቷ ጥቂት ሳምንታት በፊት ፋክትስ የተባለ ዘፈን አውጥቶ ነበር። በዚያም ውስጥ እናታችሁ ላይ ተኩሳሉ የሚል ግጥም ነበረው። በዚሁ ዘፈን ላይ ያንግ ታግ ሰላይ ወይም ከዳተኛ መሆኑን የሚገልጽ ስድብም ሰንዝሯል። 6ix9ine በራፕ ዓለም ውስጥ የመጀመሪያውን ትልቅ ጠብ የጀመረው የቀድሞ ጓደኛው ከነበረው ትሪፒ ሬድ ጋር ነበር። ሳይጣሉ በፊት ትሪፒ ሬድ ለ6ix9ine ገሞ የተባለውን የሙዚቃ ዜማ ቢት እንደሰጠው ይነገራል። ገሞ 6ix9ineን ለመጀመሪያ ጊዜ ዝነኛ ያደረገው ቢሆንም በኋላ ግን ከትሪፒ ሬድ ጋር ተጣልቶ የናይን ትሬ አባላትን ልኮ እንዲመቱት አድርጓል። ጠባቸው ለተወሰነ ጊዜ ቢቀዘቅዝም በፋክትስ ዘፈኑ ላይ ትሪፒ ምንም ዜማ አልሰጠኝም ሰርቄው ነው በማለት ጠቡን በድጋሚ ቀስቅሶታል። በተጨማሪም 6ix9ine ብሉፌስን በአዲስ በተነገሰው የፊት ንቅሳት ምክንያት እያሾፈበት ነው። ብሉፌስ የይቅርታ ደንብ በመታሰሱ 4 ዓመት እስራት እየፈጸመ ስለሆነ መልስ መስጠት አይችልም። 6ix9ine 21 ሳቬጅንም ሲሰድብ ቆይቷል። ጠባቸው የጀመረው 6ix9ine በናይን ትሬ አባላት ላይ ምስክርነት ከሰጠ በኋላ ነው። በሴፕቴምበር 2015 6ix9ine ለዲጄ አካዳሚክስ እንደተናገረው 21 ሳቬጅን በአካል ካገኘው እንደሚተፋበት ተናግሯል። 6ix9ine እንዲህ ብለዋል። ክለብ ውስጥ ካየሁት በእውነት እተፋበታለሁ። 21 ሳቬጅ 6ix9ineን ፋራ ኮርኒ ቢለውም ወደ ቤቱ ሰው የሚልክ ያህል ጉዳዩ የሚያሳስበው ግን አይመስልም። የ6ix9ine ስም በኦገስት 2025 ከተፈጸመ አሰቃቂ ግድያ ጋርም ተያይዞ ተነስቷል። አሪየላ ላንግ ኮስታ የተባለች ሞዴልና ተጽዕኖ ፈጣሪ ከ6ix9ine ጋር የቅርብ ግንኙነት ነበራት። የተገናኙት ጄኒ በተባለው ቪዲዮ ላይ ስትሳተፍ ነበር። በኦገስት 17 2025 አሪየላ በምትሰራበት የመዝናኛ ቦታዎች በመኪናዋ ውስጥ ተገላ ተገኝታለች። በጣም በሚያሰቅቅ ሁኔታ በጥይት ተደብድባ የተገደለች ሲሆን 6ix9ineን ለመጉዳት ሲባል የተገደለች ሊሆን ይችላል የሚሉ ወሬዎች ተናፍሰው ነበር። ነገር ግን 6ix9ine እጁ እንዳለበት ምንም አይነት ማስረጃ አልተገኘም። ፖሊሶች የአሪላን ፍቅረኛ ለጥያቄ ይዘውት ነበር። 6ix9ine በአሪላ ግድያ ውስጥ እጅ ባይኖረውም ባህር ሀያት ከእስር ከተተታ በኋላ ግን በተደጋጋሚ ጥፋቶችን ሲያጠፋ ቆይቷል። ማያሚ ውስጥ በአንዲት ደናሽ ላይ ጠርሙስ በመወርወሩ ተክሷል። በዶሚኒካን ሪፐብሊክ 2 ፕሮዲውሰሮችን በመደብደቡ ታስሮ ነበር። የይቅርታ ደንቦችንም በተደጋጋሚ ጥሷል። ለሜታምፌታሚን ሜፍ 2 ጊዜ ምርመራው ፖዚቲቭ ሆኗል። ያለ ይቅርታ መኮንኑ ፈቃድ ወደ ቬጋስ ሄዷል። አሁን ላይ በእያንዳንዱ ክስ 9 ወር ወይም ከዚያ በላይ እስራት ይጠብቀዋል። ነገር ግን የዝርፊያውን ሁኔታ የፍርድ ውሳኔውን እንዲላንሰማ አድርጎታል።
አሁን ላይ ምን ያህል ጊዜ ሊታሰር እንደሚችል ማንም አያውቅም።